በዚህ ሰዓት አንድ መረጃ ልንገራችሁ። በአዋሽ ባንክና በቴሌብር ደሞዛችሁ የሚገባላችሁ ሰዎች እስከ 1 ሚሊዮን ብር የምትበደሩበት ሲስተም ይፋ ሆኗል። ኢትዮ ቴሌኮምና አዋሽ ባንክ በትናንትናው ዕለት በሳይንስ ሙዚየም አንድ ፕሮዳክትን ላውንች አድርገዋል። ዝርዝሩን ልንገራችሁ። ኢትዮ ቴሌኮም በኢትዮጵያ የግል ባንክ ታሪክ ፈርቀዳጅ ከሆነው አዋሽ ባንክ ጋር በመተባበር ጥላ የተሰኘ ያለ ዋስትና ብድር እንዲሁም በረዥም ጊዜ ክፍያ አማራጭ የስማርት ስልክ ባለቤት እንዲሆኑ የሚያስችል አገልግሎት ማስጀመሩን ገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሪት ፍሬህይወት ታምሩ በሳይንስ ሙዚየም በተደረገ ፕሮግራም ላይ እንደገለጹት ከሆነ ጥላ አነስተኛ ያለ ዋስትና የብድርና የቁጠባ አገልግሎት እንዲሁም ደግሞ በገጠርም ሆነ በከተማ ያሉ የግለሰብ ደንበኞች ደሞዛቸውን በቴሌብርና በአዋሽ ባንክ የሚከፈላቸው የግልና የመንግስት ተቋማት ሰራተኞች እንዲሁም ደግሞ አነስተኛና መካከለኛ ኢንተርፕራይዞች ነጋዴዎች የቴሌብር አገልግሎቶች ተጠቃሚ በመሆናቸው ብቻ በሰው ሰራሽ አስተውሎት ኤአይ በሚታገዝ የብድር ቀመር ስሌት ማለትም ክሬዲት ስኮር የብድር አገልግሎት እንዲያገኙ የሚያስችል ነው ብለዋል። የግለሰብ የብድር አገልግሎት ላይ በ15 ቀን የክፍያ ጊዜ የሚመለስ እስከ 5000 ብር ብድር እንዲሁም በ40 ቀን ደግሞ እስከ 12000 ብር የሚደርስ ብድር እንዲሁም ደግሞ በ75 ቀን የክፍያ ጊዜ ውስጥ እስከ 16000 ብር የሚደርስ ብድርን ያለ ዋስትና የሚቀርብ ይሆናል ተብሏል። ከዚህ ባለፈም ታዲያ በቴሌብር ሱፐር አፕ የአዋሽ ባንክ ስኩል ፔይን በማካተት የትምህርት ቤት ክፍያዎችን ለማከናወን የሚያስችል አሰራር ተግባራዊ ማድረጉም ተገልጿል። በዚህ ፕሮግራም ላይ ኢትዮ ቴሌኮም ሲስተሙን ሲዘረጋ አዋሽ ባንክ ደግሞ 2 ቢሊዮን ብር ለናንተ የሚቀርብ የገንዘብ ብድር ማቅረቡን የአዋሽ ባንክ ዋና ስራ አስፈጻሚ የሆኑት አቶ ፀሐይ ሽፈራውም ገልጸዋል። ስለዚህ የዚህ አገልግሎት ተጠቃሚ ለመሆን ቴሌብራችሁ ላይ በመግባት እንደምትመለከቱት ፋይናንሻል ሰርቪስ ዊዝ አዋሽ የሚለውን አማራጭ በመንካት መጠቀምና የዚህ ድል ተጠቃሚ መሆን ትችላላችሁ።